አዲስ አበባ ኢትዮጵያ አበሻ እንግዲህ ወጥቀር ዘው ስራ በየመስኩ እየተፈጠረልን ነው። ዘበለ ጌምን ከምትቀጠቅጥ ዘበለ ባለው ነገር ጊዜን ከምታባከን ይሄንን እድል ተጠቀም። ይህ ከዓለም አቀፍ ኢንተርናሽናል የሆነ ስራ ነው። ዝም ብላችሁ ስልካችሁን ዝም ብላችሁ ከምትጎረጉሩ ባለው ነገር ጊዜያችሁን ከምታሳልፉ ይሄንን የተሰጣችሁን ይሄን እድል በመጠቀም ቤታችሁ ቁጭ ብላችሁ ቢዝነስን መስራት አለባችሁ። የኛ ሰው ትልቁ ችግሩ እኛ ሀገር ላይ ዝም ብሎ በቃ በማይሆን ነገር ጊዜውን ያባክናል። ስለዚህ ይሄ ለአንድና ለመጨረሻ ጊዜ ትታችሁ ወደ ቢዝነስ ወደ 21ኛው ክፍለ ዘመን ከ21ኛው ክፍለ ዘመን ጋር ራሳችንን ማስኬድ መቻል አለብን ይላችኋለሁ። ወንድምና እህቶቼ እንግዲህ ጋብዣችኋለሁ፣ ተጋበዙ። ይሄ ቢዝነስ አሴት እንደሆነ ስለተረዳሁት ነው ማለት ነውና አሴት ማለት የኔን ጥረት ብቻ ሳይጠይቅ በቀጣይነት ገቢ የሚያመጣልኝ ስለሆነ የም ቢዝነስ ወድጄ ጆይን አድርጌዋለሁ ማለት ነውና ቢዝነሱን በጣም ትልቅና ግዙፍ ዓለም አቀፍ የሆነ ካምፓኒ ነው። አንድ ባለራዕይ መስርቶት የዚህ ቢዝነስ መስራች እንግዲህ ቸርማሊ ነው የሚባሉት ቻይናዊ ቢሊየነር ናቸው። እና በጣም በሚገርም ሁኔታ ትልልቅ ነገር መስራት ችለዋልና እሳቸው ከቻሉ እኔ ደግሞ ቢያንስ እንዴት መከተል ያቅተኛል ብዬ ወደዚህ ቢዝነስ ጆይን አድርጌያለሁ። ጆይን በማድረጌ ዛሬ ላይ የኩባንያውን እድገት ማየት ችያለሁ ማለት ነውና ይሄ ካምፓኒ ትላንትና ግዙፍ ነው ተብሎ ሲነገርለት ነበር መሰማው ማለት ነው። አሁን ግን ማንኛውም ሰው ፕሬዝዳንት ቸርማሊ የተናገሩት አንድ ሐሳብ አለ ወይ ደግሞ ቃል አለ ሁላችንም ሊያስማማን የሚችል ሴንቴንስ ነው። ምንድነው ያሉት? ስኬት በእምነት ይጀምርና በጽናት ያልቃል አሉ ማለት ነው። ይሄን ካምፓኒ ጆይን ሳደርገው ብዙ ነገሮች ሪጀክሽኖችን ተቃውሞዎችም ቀርቦልኛል ማለት ነው። ግን እሱን ሁሉ አልፌ ዛሬ በመድረሴ ካምፓኒው ዋን በዲ መልቲፕል ዊንግስ ኒው ስትራቴጂ ስልጠና እንድወስድ እድሉን ሰጥቶኝ ዛሬ ቻይና ድረስ መምጣት ችያለሁ ማለት ነው። ምናልባት የራሱን ቢዝነስ ለመስራትና ስልጠና ለመውሰድ ከሀገር የወጣው ከዘመዶቻችንም የመጀመሪያው ሰው ነኝ ማለት ነው። ከዚህ በኋላ ግን ብዙዎች ስለሚኖሩ የመጨረሻ አልሆንም ማለት ነው። እንግዲህ ካምፓኒያችን እንደምታዩት አሁን ያለው ኢንዱስትሪያል ፓርኩ ግቢ ውስጥ ነው። ይሄ ከኋላ የምታዩት ካምፓኒው 224 ሀገሮች ላይ ይሰራል። የነዛን ሁሉ ቢሮዎች ዳታ ኦፊሶችን የሚሰበስብበት በዚህ ነው ማለት ነው። 224 ሀገር ላይ ሲሰራ 110 ሀገራቶች ላይ ሄድ ኦፊሶች አሉት። ይሄ ሜን ሄድ ኦፊሱ ነው። እንደምታዩት በጣም ግዙፍ ነው እና ወደ 200 ሜትር የሚጠጋ ነው ዙሪያው ሰርክሉ ማለት ነው። ስንዞረው በጣም ረጅም የሆነ ነው። እዚህ ጋር ደግሞ የምታዩት ካምፓኒው ዓለም አቀፍ ላይ መስራቱን የሚያሳይ የተለያዩ የአፍሪካ ባንዲራዎች እዚህ ጋር እንመለከታለን።